በ20ኛው ክፍለ ዘመን የተገናኙ ሁለት ብሩህ አእምሮዎች ናቸው። የሰውን ልጅ ስነ ልቦና በእነሱ ደረጃ ያጠና እንደሌለ የዘርፉ ባለሙያዎች ደጋግመው ያነሳሉ። አንደኛው የሰውን ልጅ የሚዘውረው ድብቅ እንስሳዊ ፍላጎት እንደሆነ የሚያምን ነው። ሌላኛው ደግሞ የሰው ልጅ በነፍስ የትርጉም ፍለጋና ሙሉ የመሆን ጉዞ እንደሚዘወር የሚያምን ነው። መገናኘታቸው ያዳበረውን ያህል መለያየታቸውም የስነ ልቦናን ትምህርት ሁለት ለሁለት ከፍሎታል። ይህ የካርል ጉስታቭ ዩንግ እና የሲግመንድ ፍሮይድ መነሻ በእውቀት 101 5 ደቂቃ ሲዳሰስ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳቢና አስገራሚ ጠቅላላ እውቀቶችን በ5 ደቂቃ እየተማሩ አእምሮውን ይመግቡ። ሲግመንድ ፍሮይድ የሰው ልጅ በምክንያታዊነት ሳይሆን በተደበቁ የውስጥ ኃይሎች የሚመራ ነው የሚል መነሻ ሐሳብ አለው። አብዛኛው ባህሪያችንም የሚመነጨው ከኛ ግንዛቤ ውጪ ነው ሲል ተከራክሯል። ይህንንም ንቃት የሌለው ክፍል the unconscious ብሎ ጠርቶታል። ስለዚህም ክፍል ሲያስረዳ ማህበረሰቡ በማይፈቅዳቸው ፍላጎቶች የተሞላ ነው ይላል። እነዚህም ወሲባዊ ግፊቶች፣ እንስሳዊ ጠበኝነቶችና የተከለከሉ ምኞቶች ናቸው። ፍሮይድ እንደሚለው ከሆነ እነዚህ ምኞቶች ንቁ ሆኖ ከሚያስበው የአእምሯችን ክፍል ብንገፋቸውም አይጠፉም። ይልቁንም በተሸሸጉ ቅርጾች እየተመሰሉ ይገለጣሉ። ለምሳሌ በጭንቀት፣ የጥፋተኝነት ስሜት፣ በባህሪ መለዋወጥ፣ ሲከፋም ደግሞ የአእምሮ ህመም የመሆን ዕድል እንዳላቸው ያምናል። በአብዛኛውም ጊዜ ህልሞቻችን የድብቅ ፍላጎቶቻችን በድራማ መልክ የሚቀርቡበት መድረክ እንደሆነ ያምናል። በፍሮይድ አመለካከት በዘፈቀደ የሚሆን ነገር የለም። ሁሉም ነገር የተጨቆኑ ፍላጎቶች የሚወጡበት ማስተንፈሻ ነው። ካርል ዩንግ በነገሮች ብዙም እርግጠኝነት የማይሰማው ከፍተኛ የማወቅ ጉጉት ያለው ወጣት ነበር። ፍሮይድ እርሱን እንደ ተተኪ ያየውም ነበር። እንዲያውም የአእምሮ ልጄ እያለ ይጠራዋል። ለዓመታት በቅርበት አብረው ሰርተዋል። ረጅም ደብዳቤ እየተለዋወጡ ጠንከር ያለ ውይይት ያደርጉም ነበር። መጀመሪያ ላይ ካርል ዩንግ የፍሮይድን ሐሳቦች ተቀብሎ የስነ ልቦና ጥናትን በመላው አውሮፓ እንዲሰራጭ ረድቷል። በኋላ ግን ካርል ዩንግ ፍሮይድ ያላየውን ነገር ያስተውል እንደጀመር ተናግሯል። እሱ እንደሚለውም ብዙዎቹ ታካሚዎቹ በተጨቆኑ ፍላጎቶች ብቻ አልነበረም የሚታመሙት፣ ይልቁንም በባዶነት፣ ዓላማ የለሽነትና በነፍስ ጥያቄ ነበር የሚሰቃዩት። ዩንግ እንደሚለው ህልሞች ብዙውን ጊዜ ፍሮይድ እንደሚለው ያልተሳካ ምኞት ማስፈጸሚያ ሳይሆኑ በጥልቅ ትርጉሞች የተሞሉ ራስን መፈለጊያ መንገዶች እንደሆኑ አስተውሏል። የሰው ልጅ በግሉ ብቻ ሳይሆን በጋራ አፈታሪኮች፣ ሃይማኖታዊ ምስሎች እና በባህሎች ውስጥ ተደጋግመው በሚጠቀሱ ሐሳቦችም የጋራ ስነ ልቦና እንዳለን ለማሳየት ሞክሯል። ለዩንግ ንቁ ያልሆነ አእምሮ የእንስሳዊ ፍላጎት የማከማቻ ቦታ ብቻ አልነበረም፣ ይልቁን ከዛ ቀንበር የመውጣት የትርጉም ምንጭም ነበር። ይህ ልዩነት ቀስ በቀስ ግጭት ሆነ። ፍሮይድ ሳይኮሎጂ በጥብቅ ሳይንሳዊ መሆን እንዳለበት ያምን ነበር። ዩንግ አፈታሪኮች፣ ምልክቶችና መንፈሳዊነት ላይ የሚያደርገውን ምርምር እንዲተውም ይጠይቀው ነበር። ፍሮይድ የስነ ልቦና ትምህርቱን ደመነፍስ ላይ በተለይም ጾታዊነትና ወሲባዊ ሐሳብ ላይ መሰረት አደረገ። ዩንግ ደግሞ በዚህ አልተስማማም። የሰውን አእምሮ ወደ ምኞትና ወሲብ ብቻ ማሳነስ የወደቀ ሳይንስ ያደርገዋል ብሎ አመነ። በመጨረሻም ውጥረቱ ግንኙነታቸውን አፈረሰ፣ ተለያዩ። በዚህም መለያየት ካርል ዩንግ የሚታወቅበትን አናሊቲካል ሳይኮሎጂን ወለደ። ፍሮይድ ደግሞ በራሱ የሳይኮአናሊሲስ ቲዮሪ ገፋበት። ይህ እውቀት 101 በ5 ደቂቃ ነበር። እንደነዚህ አይነት ቪዲዮዎችን ለማግኘት ሰብስክራይብ ያድርጉ።